ይሰማችኋል? ምን ያስቆጣችኋል? በምን ትደሰታላችሁ? በምንስ ታዝናላችሁ? እንደሌሎች እንደሚያሳስቡን ነገሮች ሁሉ ምን እየተሰማን እንደሆነ ለመረዳት ለራሳችን ትንሽ ጊዜ ሰጥተን እናውቃለን? ስሜት ጉልበተኛ ነው። ለዚህ ነው ስለ ስሜት ስሜታዊ ከመሆን በፊት መረዳትን ባለሙያዎቹ የሚመክሩት። በተለይ ስሜትን የሚረብሹ ክስተቶች ከዚህም ከዚያም በሚሰሙበት በዚህ ወቅት የስሜት ብስለት እንዴት ሊኖረን ይችላል? ዛሬ ይህንን ጥያቄ እናነሳለን። በዚህ ጉዳይ ላይ ለመነጋገር የስነ ልቦና ባለሙያውን ሄኖክ ኃይሉን ጋብዘናል። የደስደስ ተስፋ ነኝ። አብራችሁን ሁኑ። እርሱ በርትተው ገንዘቡን ይቆጥቡ። መኖሪያውን መገንባት የኛ ኃላፊነት ነው። ፍሊንትስቶን ሆምስ የእናንተ። ዝግጅታችን ለመታደም የመጣችሁ ተሳታፊዎቻችን እዚህ ስለተገኛችሁ እናመሰግናለን። ሄኖክ እንኳን ደህና መጣ። እንኳን ደህና ቆያችሁ። እናመሰግናለን ሀሳብህን ልታካፍለን እዚህ ድረስ ስለተገኘ። እኔም አመሰግናለሁ። ጥሩ፣ እንግዲህ ዛሬ ስለ ስሜት ብስለት ነው ለመነጋገር ያሰብነው። የስሜት ብስለት እንግዲህ በተለይ አሁን ያለንበትንም ወቅት እንደምናውቀው እዛም እዚህም ስሜትን የሚንጡ ነገሮችን የምንሰማበት ጊዜ ስለሆነ ስለዚህ ሀሳብ ማንሳት መነጋገር ጥሩ ይሆናል ብለን ስላመንን ነው ዛሬ ስለ ስሜት ብስለት ለመነጋገር የወሰንነው። ሄኖክ፣ የስሜት ብስለት ሲባል እንደው ስሜትን ዋጥ ማድረግ መቻል ነው ወይስ እንደተሰማን መሆን እንደፈለጉ ሪሊዝ ማድረግ መቻል ነው? ስሜትን መዋጥ ከሌላው ሰው የተለየ ስሜትን አለመግለጽ ወይም ቻል ማድረግ ምናምን ማለት አይደለም ነው የስሜት ብስለት ማለት። ስሜት በጣም በእኛ ውስጥ ሰው በመሆናችን ውስጥ በሰብዕና ውስጥ ፐርሰናሊቲ የምንለው ውስጥ ትልቅ ቦታ ካላቸው ትልቅ ዋጋ ካላቸው ነገሮች መካከል አንዱ ነው። ምን ማለት ነው? ለምሳሌ መግባባትን ብናስብ ከስሜት ውጪ ሊሆን አይችልም። ኢሞሽን የምንለው ኢሞሽናል ኢንተለጀንስ ስለሆነ በእንግሊዝኛው የሚባለው የምናወራ የስሜት ብስለት ስንል ከተርታ ስሜቶች ይሄ በረደኝ፣ ሞቀኝ እንደዚህ ከምንላቸው ስሜቶች በጣም ከፍ ያለ መሆኑን መረዳት ያስፈልጋል። ስለዚህ ምን ማለት ነው ስንል ኢሞሽን ምን ወይም ደግሞ ይሄ ስሜት ከፍ ያለውን ስሜት የተለየ የሚያደርገው የአስተሳሰብ የድርጊት እና ደግሞ አካላዊ የሆኑ ለውጦችን በአንድ ጊዜ ማምጣት የሚችል ነው። በምሳሌ ለማስረዳት አንድ ሰው ተናደደ ስንል በድርጊት የሚታያል። ለምሳሌ ከመናደዱ በፊት የማያደርጋቸውን የነበሩ ነገሮችን ማድረግ ይጀምራል። ስለዚህ ድርጊቱ ቢሄቪየሩ ላይ የሚታይ ነገር አለው። አስተሳሰቡ ላይ የሚመጣ ለውጥ አለ። ሲናደድ ምክንያታዊ ሆኖ ማሰብ እንዲህ እኮ ማድረግ አልነበረብኝና የሚሉ ነገሮች አሁን የሉም። ስለዚህ አስተሳሰቡ ላይ ለውጥ ይኖራል። አካላዊ ሆኑ የሚታዩ የማይታዩ ለምሳሌ ደም ስር መገታተር ምናምን እናያለን። ሰው ሲናደድ ደም ስሩ ግትር አለ ምናምን እናያለን። እሱ የልብ ምት ላይ፣ ያተነፋፈስ ስርዓት ላይ፣ የአንጎል አሰራር ሂደት ላይ የሚከሰቱ ለውጦች ናቸው። ስለዚህ አሁን የስሜት ብስለት ማለት ይሄንን ሁሉ ነገር ተጽዕኖ የሚያደርስ አስተሳሰባችን ላይ፣ ድርጊታችን ላይ እና አካላዊ ሁኔታዎቻችን ላይ ተጽዕኖ የሚያደርሰውን ነገር በሚገባ ማስተዳደር መቻል ማለት ነው እንጂ ስሜትን አለማውጣት ማመቅ አይደለም። ጥያቄው የትኛውን ስሜት በምን አይነት ሁኔታ መቼ ያወጣለሁ የሚለውን ማወቅ፣ ከዛ ደግሞ ከሌሎች ሰዎች ጋር ባለን ግንኙነት ውስጥ የሌሎችንም ሰዎች ስሜት መጠበቅና መረዳት ላይ ነው። ስለዚህ ኢሞሽናል ኢንተለጀንስ ስንል በሁለት ልንከፍለው እንችላለን። ፐርሰናል ሌቭል የምንለው ወይም ደግሞ ግለሰባዊ የሆኑ ሁኔታዎች አሉ። ቅድም ያልኩት ስሜትን መረዳት አክኖሌጅ ማድረግ፣ ምን እየተሰማኝ ነው እንደዚህ እየሆነ ነው ብሎ መረዳት መቻል። ስሜትን መቆጣጠር መቻል። መቆጣጠር ማለት ቅድም እንዳልኩት ማፈን ወይም ምናምን ማድረግ ሳይሆን በሚገባው ልክና በሚገባው ሁኔታ ላይ መልቀቅ መቻል። መውጣት ያለበትን ስሜት ተገቢውን ቦታ ይዞ ማስቀረት ያለብንን ስሜት ምክንያታዊ በሆነ መንገድ ማስቀረት መቻል ላይ። በተቃራኒው ደግሞ ይሄ ሶሻል ሌቭል የምንለው ወይም ደግሞ ከማህበራዊ በምንለው ደግሞ ሌቭል ላይ ያለው ምን ማለት ነው? የሌሎች ሰዎችን ስሜት መረዳት፣ ስሜቶቻችን ሌሎች ሰዎች ላይ የሚፈጥሯቸውን ነገሮች ማወቅ እና መጥፎ አሉታዊ የሆኑ ነገሮችን በቻልነው ልክ ማስቀረት መቻል ላይ እና የሌሎች ስሜቶችን መረዳት ይሄ ኤምፓታይዝ ማድረግ ምን ወይም ደግሞ
በሌሎች ቦታ ላይ ሆኖ ለመረዳት ስሜቶቻቸውን ለመረዳት መሞከር ማለት ነው። ስለዚህ የስሜት ብስለት ማለት ይሄ ነው። ስሜትን ግን መቆጣጠርስ ይቻላል? ያ ተፈጥሮ አለ የሰው ልጅ ውስጥ? በትክክል ኢንተለጀንስ ያስባለው ምክንያት እሱ ነው። በነገራችን ላይ መቆጣጠር መቻላችን ነው። ሰዎችን መቆጣጠር ማለት ምን ማለት ነው? እንግዲህ እንዳይመጣ ማድረግ አይደለም፣ እንዳይሰማን ማድረግ አንችልም። የሚሰማንን የምንገልጥበት መንገድና ያንን የገለጽነው ደግሞ ሌሎች ሰዎች ላይ የሚያመጣው ነገር ነው ተጽዕኖ ውስጥ የሚከተን። አለመናደድ አይቻልም፣ ግን ምን እንዳናደደኝ ለምን እንደተናደድኩና መናደዴን እንዴት መግለጽ እንዳለብኝ ማወቅን ግን ሰው መልመድ ይችላል። ለምሳሌ ሰዎች ቤታቸው ውስጥ ባጋጠማቸው ጉዳይ ሊናደዱ ይችላሉ። ቤታቸው በትዳር ጉዳያቸው ሊሆን ይችላል፣ ከልጆቻቸው ጋር ባለ ጉዳይ ሆነ ሊናደዱ ይችላሉ። ይሄ ንዴት በቃ ጤናማ ነው፣ ተፈጥሯዊ ነው፣ ሰዎች ያጋጥማቸዋል። እነዚህ ሰዎች መስሪያ ቤታቸው ሲሄዱ ግን ቤታቸው ያናዳቸው ንዴት መስሪያ ቤታቸው ላይ መጥቶ ስራቸውን የሚሰሩበት ሁኔታ ላይ ከሌላ ሰራተኞቻቸው ጋር ያላቸው ግንኙነት ላይ ተጽዕኖ የሚያሳድር ከሆነ የስሜት ብስለት የላቸው ማለት ነው። ምክንያቱም የተናደዱት ሌላ ቦታ ላይ ነው። ንዴቱ እየወጣ ያለውና ለንዴቱ እየሰጡ ያለው ምላሽ ተጽዕኖ እያሳደረባቸው ያለው ግን ንዴቱ ከተከሰተበት ቦታ አልፎ መስሪያ ቤታቸው ድረስ ሌላ ቦታ ደርሷል ማለት ነው። ስለዚህ የስሜት ብስለት ማለት ይሄ ነው። መቆጣጠር ይቻላል በደንብ። እንግዲህ ብዙ ጊዜ ሰው ለእውቀት ለማወቅ የሚያደርገውን ትኩረት፣ ለምሳሌ ወላጆች እንኳ ልጆቻቸው ትምህርት ላይ እንዲጎብዙ እንዲያውቁ የሚፈልጉትን ያህል ስሜት የሚባለው ነገር ደግሞ ለብቻው ትኩረት ተሰጥቶት ልክ ለአእምሮ መበልጸግ የምንለፋውን እና የምንሰጠውን ትኩረት ያክል ለስሜትስ የሚባል ጥያቄ ይነሳል። በጣም ብዙ ትኩረት አይሰጠውም። ትኩረት አለመስጠቱ ብቻ አይደለም። ለምሳሌ በስራ አጋጣሚ ምን ያጋጥመናል? ሰዎችን ስሜቶቻቸውን ስንጠይቃቸው ስሜቶቻቸውን ልክት አድርገው ማስቀመጥ ይከብዳቸዋል። ምን ማለት ነው ይሄ? በኢሞሽናል ኢንተለጀንስ ምንለው ይሄ በስሜት ብስለት ውስጥ ሰልፍ አዌርነስ ምንለው ነው። ይሄ ሰልፍ አዌርነስ ይሄ በመስታወት ራስን እንደማየት ከስሜት ጋር የሚገናኝ ነው። ምን ማለት ነው? ሰዎች ስሜታቸውን መረዳት ያስፈልጋቸዋል። አንዳንድ ይደበላለቃል። ንዴትና እልህ፣ ንዴትና ሀዘን እንደዚህ ድብልቅልቅ ይሉብናል። አብረው ስለሚመጡ ብቻ አይደለም። እየተናደድን ነው፣ እያዘንን ነው፣ እየተደሰትን ነው ወይስ መገረም ውስጥ ነን ያለ ነው ምናምን የሚለው መለየት ስለሚያቅተን ነው። ስለዚህ ይሄ አንዱ ችግር ነው። ምክንያቱም ሰዎች በጣም ለስሜት ትኩረት ባለመስጠታችን የተነሳ ደበላልቀን የምናነሳቸው ነገሮች እንዳውም ይበዛሉ። አንዳንዶቹ ስሜት ናቸው የምንላቸው አካላዊ ሁኔታዎች ይሆናሉ። ስለዚህ ይሄ መለየት አለመቻልም እንደውም በደንብ አለው። ትኩረት ካለመስጠቱ የተነሳ ልይት አድርገን እንዲህ ነው እየተሰማኝ ያለው የሚለውን ነገር አለማወቃችን ብዙ ትኩረት እንዳይሰጠው አድርጎታል። እሱ ደግሞ በኋላ ይሄ የስሜት ብስለት በምንጠብቀው ልክ እንዳይመጣ ያደርገዋል። ምክንያቱም ስሜቱን መጀመሪያ ካላወቅ ነውና ራሳችንን መረዳት ካልቻልን መቆጣጠር፣ መቼ ይውጣ፣ በምን ያህል መጠን ይውጣ፣ እንዴት ይውጣ የሚለው መታሰብ የሚችል ስለዚህ ከመረዳት የሚጀምረው ለዛ ነው። በጣም ጥሩ። እንደውም አንዳንድ ጊዜ የስሜት መብሰልን በጣም አስፈላጊነት የሚጠቁሙ ባለሙያዎች እንደውም ከአይኪው ከፍተኛ የአእምሮ ብቃት ካላቸው ሰዎች የበለጠ ከፍ ያለ የስሜት ብስለት ያላቸው ሰዎች የበለጠ ስኬታማ ናቸውም የሚሉ አስተያየቶችን ተመልክቻለሁ። ጥሩ። እንግዲህ የስሜትን ሁኔታ የመረዳትም ይሁን የመግለጹ ልማድ ከባህል ባህል እንደሚለያይ ይታወቃል። እኛ ሀገር አንድ ሀገራዊ አባባል አለን ምንሰማው፣ ልብ የሚገኘው በ40 ዓመት ገንዘብ የሚገኘው በ20 ዓመት ሲባል እንሰማለን። ዝም ብዬ ስረዳ ጉዳዩ መብሰልን ያው በምን ጥልቀት ልክ መሆኑ ያን መረዳቱ የሚያነጋግር ቢሆንም ግን መብሰልን ከእድሜ ጋር የሚያያይዝ ይመስለኛል። ግን በስሜት ለመብሰል 40 ዓመት መጠበቅ አለበት ወይ ሄኖክ? የለበትም። ግን ደግሞ እድሜ ምንም ቦታ ደግሞ የለውም እያልን አይደለም። ሰዎች መረዳት ያለባቸው ጉዳይ ምንድነው? እድሜ በመጨመሩ ምክንያት ሰዎች ልምድ ስለሚያገኙ ነው። የስነ ልቦና ሳይንስ የሚደግፈው ምን ማለት ነው? አንድ 10 ዓመት የኖረ ሰው ያለው የአእምሮ ላይ የሜሞሪ ክምችት ይሄ ስኬማ የምንለው ነገር ምን ማለት ነው? በድርጊቶቻችን በዕለት ተዕለት በምናያቸው በምንሰማቸው በተለያዩ መንገዶች የተሰበሰበው መረጃችን የ10 ዓመት ነው። አንድ 10 ዓመት የኖረ ሰው ሊኖረው የሚችለው የኖረው 10 ዓመት ስለሆነ 30 ዓመት የኖረ ሰው ግን የ30 ዓመት አለው ነው። ስለዚህ እድሜ ዋጋ የሚኖረው ምን ሲሆን ነው ግን የሚለው መታሰብ አለበት። ብዙ ጊዜ ደጋግመን አሳስተን ከምንረዳቸው ጉዳዮች አንዱ ለምሳሌ ልምድ ነው። ውሃ ውስጥ መቆየት ጥሩ ዋናተኛ ቢያደርግ ኖሮ ውሃ ውስጥ እንደቆየ ድንጋይ ጎበዝ ዋናተኛ አይገኝም ነበር ይላሉ። እሱ ልምድ አይደለም። 100 ዓመት ውሃ ውስጥ ቢቆይ ድንጋዩ ዋናተኛ አይሆንም። ዋናውን ለመልመድ
ሰውም ራሱ ዋናውን ልልመድ ቢል 40 ዓመት ሰውየውን ውሃ ውስጥ እንዲቆይ ብታረገው ሊለምድ አይችልም። ሊለምድ እንዲችል ካስፈለገ በተወሰነ መልኩ ከሱ የሚጠበቅ ዝግጁነት፣ ከሱ የሚጠበቅ ሙከራ፣ በሙከራዎች ውስጥ የተወሰኑ ነገሮች ሰዎች እየሞከሩ እያሻሻሉ ልምድ የሚባለው ይሄ ነው። ስለዚህ አንዳንዴ ባንፈልገውም እድሜ በረዘመ ቁጥር በቆየን ቁጥር የተፈጥሮ ጫናዎች የመሳሰሉ ይሄ ልምድ የምንለው እኛ ባንፈልገውም ክፍት እንኳን ባንሆን የግድ መምጣቱ ስለማይቀር እድሜን ከልምድ ጋር ብቻ እናያይዘዋለን እንጂ በቂ አይደለም ነው። ሁለተኛው ምሳሌ በስነ ልቦና ሳይንስ እድሜ እኛ የምናውቀው ይሄ ሰዎች ከተወለዱበት ጀምሮ የሚቆጠረው ብቻ አይደለም። ብዙ አይነት እድሜ አለ። አንደኛው እድሜ ሶሻል ኤጅ የምንለው ነው። ምን ማለት ነው? በምሳሌ ለማስረዳት ምሳሌ ነው ቀላል እንዲያደርገው በማሰብ ለምሳሌ አንዲት የ30 ዓመት ሴት ከቤተሰቦቿ ጋር ሁሉ ነገር ተሟልቶላት የምትኖር ከቤተሰቦቿ ጋር የምትኖር አንዲት የ30 ዓመት ሴት ለኑሯ የሚያስፈልጓት ጉዳዮች በሙሉ በቤተሰቦቿ ይሟልሏታል። ብዙ መውጣት መውረድ ላይጠበቅባት ይችላል ማለት ነው። በእሷ ተቃራኒ አንድ የ16 ዓመት ልጅ ቤተሰቦቿ በህይወት ስለሌሉ ሁለት ታናናሾቿን ማሳደግ ኃላፊነት ያለባት አንዲት ሴት የ16 ዓመት ልጅ ቆሎ እየሸጠች የወጣች የወረደች ምትረዳ ታናናሾቿን ምትረዳ ልጅ ሁለቱን ሰዎች በእድሜ ብናወዳድራቸው በሚቆጠረው እድሜ የ30 ዓመቷ ትበልጣታለች። ግን ደግሞ በኤክስፖዠር ይሄ በመጋለጥ ይሄ ለብዙ ነገሮች ራስን ክፍት በማድረግ በልምድ በተሞክሮ ምናምን በምትይው ግን የ16 ዓመቷ በሶሻል እድሜ ልትበልጥ ትችላለች ማለት ነው። ስለዚህ እድሜ ብቻውን በቂ አይደለም የሚለውን ያሳያል ማለት ነው። ስለዚህ በስሜት ለመብሰል ቅድም እንዳልኩት እየጨመረ ሲመጣ የተፈጥሮም ጉዳዮች ምናምንም ስላሉ እንደሌላው ጊዜ በጣም አለመቸኮል ምናምን የሚባሉ ነገሮች ከእድሜ ጋር አብረው ይመጣሉ። ለምሳሌ የሆርሞን ለውጦቻችን ይሄ ወጣትነት ላይ ፈጣን እንድንሆን የሚያደርጉን የአስተሳሰባችን ፍጥነት፣ አካላዊ የሆኑት ቅልጥፍናዎች እነዚህ ነገሮች ፈጣን እንድንሆን ያደርጉናል። ስለዚህ ተረጋግቶ ስሜትን በደንብ ለክቶ መዝኖ ምናምን ለማድረግ ሊሚቴሽን አለው ነው እንጂ ወጣት የሆኑ ሰዎች የስሜት ብስለት ላይ አይደርሱም ማለት አይደለም። ወይም ደግሞ እድሜያቸው ትልልቅ የሆኑ ሰዎች በቃ እዛ እድሜ ላይ ስለደረሱ ብቻ የስሜት ብስለት ላይ ደርሰዋል ማለት አይደለም። አሁን የምንሰማቸው ነገሮች እንደ ሀገርም በአጠቃላይ እዛም የሚሰሙ ስሜትን የሚረብሹ ነገሮች የሚያስፈሩ የሚያሰጉ አይነት ስሜት የሚፈጥሩ ብዙ ነገሮችን የሚሰማበት ወቅት ነውና በእንደዚህ አይነት ወቅት እንዴት ነው በስሜት መብሰል ወይም ደግሞ እንዲህ አይነት የሚንጡ ወቅቶችን ተረጋግቶ ማለፍ የሚቻለው እንዴት ነው? በጣም ከየትኛውም ጊዜ በላይ አንዱ ከዓለም ውጭ አይደለንም ማለት ዓለም ቅድም አንቺም እንዳነሳሽው አይኪው ላይ ብቻ ይሄ የአስተሳሰብ ብስለት ላይ ብቻ ትኩረት አድርገን የኖርንበት ጊዜ ያበቃበት ጊዜ ነው። እንደ ሀገር ካለንበት ሁኔታ አንጻር የስሜት ብስለት በጣም የሚጠየቅበት ጊዜ ነው። እንዴት የሚለው ቅድም ያነሳኋቸውን የግለሰብ እና እንደ ማህበረሰብ ያልናቸው ነገሮች መልሶ ማሰብ ያስፈልጋል። ለምሳሌ እንደ ግለሰብ የትኛውን ስሜቶቻችንን በየትኛው ጊዜ እነማን ጋር ማውጣት አለብን፣ ሲወጣስ በምን ያህል መጠን ነው የሚለውን ሰዎች መለካት መመዘን መቻል አለባቸው። ስሜቶቻቸውን ማወቅ አለባቸው። እየተሰማኝ ያለው ስሜት የትኛው ነው የሚለውን ማወቅ አለባቸው። ምሳሌ የበለጠ ይረዳል ብዬ ስለማስብ አንድ ምሳሌ ላንሳ። ለምሳሌ ጅብ አህያን ይበላል አይደለም? የታወቀ እንትን ነው። ግን ብዙ ጊዜ ተደጋግሞም ዜና ሆኖ ይሰማል። ድንቅ በየቀኑ የምናገኘው ስላልሆነ አህያ ጅብን የምትነክስበት ጊዜ አለ። ምንድነው ሁኔታው? በጣም ጥርሳቸው ጠንካራ ነው አህዮች በተፈጥሯቸውና ጅቦችን በጣም እንቅ አድርገው ይሄ ራሳቸውን ከመከላከል አንጻር ማለት ነውና ነክሰው ይዘው የፍርሃት ነው የሰርቫይቫል ኢንስቲንክት ይሄ ራስን ለማዳን ከአደጋ ራስን ለመከላከል የሚደረግ ምላሽ ነው። ጅቡ ሞቶም አደጋው ተወግዶም ላይለቅ ይችላል። አህያ በጣም ረጅም ጊዜ ይፈጃል እና አንዳንዴ ስሜቶቻችንን ማውጣት ሳንችል ስንቀር መፍራት ያለብን ጊዜ ድረስ መፍራት፣ መናደድ ያለብን ጊዜ ድረስ መናደድ፣ ማዘን ያለብን ጊዜ ድረስ ማዘን፣ እነዚህ ስሜቶቻችንን ማወቅ ሲያቅተን ከሚፈለገው በላይ ይሆናል፣ ሌላ ጉዳት የሚፈጥር ይሆናል። ስለዚህ ስሜትን ከመረዳት መጀመር ያለብን ሰዓት ነው። የትኛውን ስሜት በየትኛው ጊዜ ነው ማውጣት ያለብን የሚለውን ሰዎች እንደ ግለሰብ እያንዳንዱ ሰው ማሰብ የሚጠይቅበት ጊዜ ነው ብዬ አስባለሁ። ሁለተኛው እንደ ማህበረሰብ ያነሳናቸው ናቸው። አንዳንዶቹን ጉዳዮች የእኛን ስሜታችንን ማውጣት ብቻ ሳይሆን ሌሎች ሰዎች ላይ ሄዶ ሊፈጥር የሚችለውን ነገር መረዳት በጣም የሚያስፈልግበት ጊዜ ነው። አንዳንዴ በጣም ኢግኖራንት እንሆንና ይሄ
በቃ ምንም ለሰዎች ግድ የሌለን ሰዎች እንሆንና እኛ የተሰማንን ነገር ባገኘነው አጋጣሚ ስሜቶቻችን እናወጣና ሌሎች ሰዎች ላይ የሚፈጥረውን ጫና ካለመረዳት ምላሹም ሲመጣ ደግሞ ምን ማድረግ እንዳለብን እስኪጠፋን ድረስ በጣም ዝብርቅርቅ ውስጥ እንድንገባ ያደርገናል። ስለዚህ ሰዎች ስሜቶቻቸውን ማውጣት ብቻ ሳይሆን ማወቅ ብቻ ሳይሆን ካወጡም በኋላ ሌሎች ሰዎች ላይ ስለሚያደርሰው ጉዳይ ማሰብ መጀመር አለባቸው። ሌላው በጣም በዚህ አሁን ባለንበት ሰዓት የሚያስፈልገው ሌላው የሶሻል ሌቭል የምንለው ኢሞሽናል ኢንተለጀንስ ኤምፓታይዝ ማድረግ ነው። አንዳንዶቹ ጉዳዮች የግድ እኛ ላይ መፈጠር ላይኖርባቸው ይችላል፣ ወይም እኔ የማውቀው ሰው ላይ ምናምን መሆን ላይኖርባቸው ይችላል። ሌሎች ሰዎች ላይ የደረሱት ነገሮች ቦታ ቀይሮ ራሴን እዛ ሰው ላይ እኔ ብሆን ኖሮ እንዲህ አይነት ነገር ውስጥ ብገባ እንዲህ እኮ ሊመጣብኝ ይችላል ብሎ ሰዎች ላይ መረዳት ይጠይቃል። ሰው መሆናችን ሰብዕና፣ ፐርሰናሊቲ፣ ይሄ ሰው መሆን ምንለው ነገር ውስጥ የሚለካው ለራሳችን ካለን ብቻ አይደለም። ከሌላ ሰው ጋር ስሜታቸውን ተረድተን ሀሳባቸውን ተረድተን እኛ ደግሞ ምላሽ መስጠት ችለን የእነሱ ምላሽ ደግሞ መረዳት ችለን መግባባት ላይ መሰረት ያደርጋል። ይሄን ለማድረግ ኤምፓታይዝ ማድረግ በሌሎች ሰዎች ጫማ ውስጥ ሆኖ መመልከትና የሌሎች ሰዎች ስሜትን መረዳት መቻል በጣም አስፈላጊ ነገር ነው። እንደተነጋገርነው ለሁሉም ሰው በጣም አስፈላጊ ነገር ነው በስሜት መብሰል። ግን ደግሞ መሪ ለሆነ ሰው ደግሞ በየትኛውም መስክ በሃይማኖትም ሊሆን ይችላል፣ በፖለቲካውም በየትኛውም መስክ መሪ ለሆነ ሰው ደግሞ ለምንድን ነው በተለየ መልኩ የስሜት ብስለት የሚያስፈልገው? ራሱ አንዱ የዚህ የስሜት ብስለት እንደ አንድ ትልቅ ፓራዳይም ሽፍት እንግዲህ ምንድነው ፓራዳይም ሽፍት ማለት የማዕቀፈ እሳቤ ለውጥ ሆኖ እየታየ ያለው አንዱ ሊደርሺፕ ላይ ነው። ለረጅም ጊዜ የአመራር ላይ መሪዎች ሊኖራቸው የሚገባው ሰብዕና ላይ ኳሊቲ የምንላቸው ይሄ ጥሩ የሆኑ መገለጫዎች ላይ ምናምን የሚነሱ ብዙ ነገሮች ነበሩ። በጣም ረስተነው የነበረው የስሜት ጉዳይ ነው የሚለው ላይ ተደርሷል። እና አሁን ለምሳሌ በጣም ትልልቅ ካምፓኒዎች ዓለም ላይ በጣም ትልቅ ስራ እየሰሩ ያሉ ካምፓኒዎች ውጤታማ እንዲሆኑ ያደረጋቸው የመሪዎቻቸው በየደረጃው ያሉ የመሪዎቻቸው የስሜት ብስለት ነው። ሀገራትንም ከብዙ አይነት እርስ በርስ እልቂት ከጦርነት አላስፈላጊ ከሆኑ ጦርነቶች በጣም መከላከል ማስቀረት ከምንችላቸው ጦርነቶች የታደጉ የመሪዎች የስሜት ብስለት ነው የሚሉ በጣም ብዙ ጥናቶች አሉ። ምንም ጥርጥር የለው ለመሪዎች ያስፈልጋል። መሪ ናቸው ማለት የተለየ ነገር አለ። ብዙ ሰው ያለው ተጠያቂነት የራሱ የግለሰብ ደረጃ ተጠያቂነት ሊሆን ይችላል። እነሱ ግን ተጨማሪ ተጠያቂነት አለባቸው። ከራሳቸው አልፎ ለሚመሩት ሰው ደህንነት ምናምን ለሚባለው ነገር ተጠያቂነት አለባቸው ማለት ነው። ይህን ከማስጠበቅ አንጻር ስለ ራሳቸው ስሜት ያውም ደግሞ ያለምንም መረዳት ስሜቶቻቸውን እንደሚመጣ ስሜቶቻቸውን ማስተናገድ ምናምን ከሆነ ከራሳቸው አልፎ ሌላ ሰው ይጎዳል ማለት ነው። አንድ ሁለተኛ ተጨማሪ ኃላፊነት ስላለባቸውና የነሱ ስሜት የነሱ ብቻ አይደለም የሚመሯቸውም ሰዎች ላይ ያለውን ተጽዕኖ ከመረዳት አንጻር ከነሱ የሚጠበቅ ነገር አለ። መሪነት ላይ በተለይ ይሄ ኢሞሽናል ማቹሪቲ የሌላቸው ሰዎች በምንም አይነት መልኩ ወደ መሪነት ሊመጡ አይገባም የሚለው ነገር ላይ ምንም በቃ ድምዳሜ ላይ ተደርሶበታልና እዚህ ላይ ለምሳሌ ለማንሳት ሰዎች ስራውን ማስኬድ ይሄ ነገሮች በተለመዱበት አለ አይደል ይሄ በተለምዶ መሪም በሌለበት የሚያስተባብርም በሌለበት በሚሄዱበት ከነበረው ፍጥነት በተለየ መልኩ ለውጥ የሚያመጣ አይነት አካሄድ እንዲሄድ ምናምን ከተፈለገ መሪዎች የሌሎችን ሰዎች ስሜትና የነሱን ስሜት አውቀው የሌሎችን ሰዎች ስሜት ከነሱ ጋር አድርገው አብረው መጓዝ እንዲችሉ ማድረግ ካልቻሉ ለውጡ አይመጣም። ይሄ ዝም ብሎ የተለመደው እንትን ይቀጥላል በራሱ መንገድ። ግን አዲስ ነገር ለማምጣት ሰዎቹ ያንን ስሜት ተረድተው የሌሎች ሰዎችንም ስሜት ከነሱ ጋር እንዲሆን አድርገው ስሜቶቻቸውን ተረድተው አብረው እንዲጓዙና በሚፈልጉት ፍጥነት እንዲሄዱ ማድረጊያ ትልቅ መሳሪያ ነው። ልዩነት መፍጠሪያም ነው ያልከን። በትክክል በጣም ጥሩ። ተሳታፊዎቻችን ሀሳባችሁን፣ ጥያቄዎቻችሁን ማቅረብ ትችላላችሁ። ቅድም በተጠቀሰው በመሪዎች ዘንድም በተለያዩ ሰዎች ዘንድ እነሱ የሚያወጡት ስሜት በንግግርም ሆነ በሌላ ሰፊው ማህበረሰብ ጋር ነው የሚደርሰው። ያ ደግሞ ሪያክሽኑ ከባድ ነው የሚሆነው እና ጠቀሜታው በጣም የጎላ ነው። አሁን ብዙ ጊዜ ለአደጋ እንደው መንስኤ ተብሎ እየተገለጸ ያለው በትራፊክ ፖሊሶች ይሄ ስሜትን መቆጣጠር አለመቻል፣ አፍጦ ለሚያይ ሰው ሌላውም አፍጦ ምን አባህ እያለ ሲመልስ ሪያክሽኑ በጣም ከባድ እየሆነ ነው። ስለዚህ ያን እንዴት አድርጎ ነው መቆጣጠር
የሚቻለው የሚለው በጣም አስፈላጊ ነው። የኛ በህይወታችን ከውርለት እስከ ሞት ባለው የእሳት ዘመን አለ፣ የውሃ ዘመን አለ፣ የነፋስ ዘመን አለ ማለት ነው። እዛ የውሃው ላይ ስንደርስ ነው ነገሮችን አመዛዝንን የምንረዳበት ዘመን ላይ ነው ያ። ስለዚህ ከእድሜ ጋር ግንኙነት የለውም የሚለው ነገር ከምን አንጻር ነው የሚለውን ትንሽ ዲፋይን ቢደረግ ነው። ከእድሜ ጋር ቀጥተኛ ግንኙነት የለውም ነው እንጂ እድሜ ዋጋ የለውም አይደለም፣ መረዳት አለብን ብዬ የማስበው። እድሜ ብቻ አይደለም። አሁን ለብዙ ሰዎች መማር አካዳሚክ የሆነ ወይም ደግሞ መደበኛ የሚባለውን ትምህርት መማር ለሰዎች ብስለት ምናምን ያመጣል ብለን እንረዳለን። ግን ቀጥተኛ ግንኙነት የላቸው። በጣም ብዙ ማሳያዎችን ማንሳት ይቻላል። ምሳሌ ስለሚቀለኝ ሌላ አንድ ምሳሌ ላንሳ። ለምሳሌ የእድሜ ጉዳይ ቅድም ያልኩት ምሳሌዎች እንዳሉ ሆነው ሰዎች እድሜያቸው የሆነ ደረጃ ላይ ስለደረሰ ብቻ እያደጉ ነው ማለትም አይደለም። ለምሳሌ ቅድም ወንድም ያነሳው ለምሳሌ ስለ ልጅነት ጊዜ ይሄ ንፋስነት የምንለው ምናምን የተባለ የተነሱት ጊዜዎች አሉ። ለምሳሌ በልጅነት የተሻለ ስሜቶቻችንን ማውጣት እንችላለን፣ ስሜቶቻችንን መግለጽ እንችላለን። እያደግን ስንመጣ ባህል፣ ወግ ምናምን የሚባሉ ነገሮች ይዙንና በተወሰነ መልኩ እንዳውም ስሜቶቻችን እናመቃለን። ስለዚህ እያደገና ብቻ አይደለም ሄደው አንዳንዱ ጉዳያችን እየቀነሰ ነው። አንድ ህፃን ልጅ እኔና አንቺ እዚህ አሁን እያወራን እዚህ ስቱዲዮ ውስጥ አንድ ህፃን ልጅ ቢኖር እና ቢርበው ስለ እኔና አንቺ ቀረጻ አያስብም። ርቦኛል ብሎ ስሜቱን ለመግለጽ ወደ ኃይል እኔና አንቺ ግን ቢርበን ሁኔታውን አይተን ገምተን እንደዚህ ነው አይደል? ስለዚህ ስሜቶቻችንን በነፃነት እውነተኛ የሆኑ ስሜቶቻችንን ማንጸባረቅ አንጻር እንዳውም እያደግን መጥተናል ስንል እየቀነሱ ይመጣሉ። አንድ ቀጥታ ፖዚቲቭ ብቻ አይደለም፣ ወይም ደግሞ ቀጥተኛና በቃ ሁሌ ሰዎች ስላደጉ ብቻ ለውጥ ያመጣሉ ማለት አይደለም የሚለው ማሳያ ማለት ነው። ሌላው እንደዚሁ እየጨመረን እድሜያችን ሲመጣ ግን መጨመር ማለት አካላዊ እድገት፣ የአስተሳሰብ እድገት ምናምን እንደምንለው አንዱ የእድገት ውጤት ማቹሪቲ የምንለው ላይ መብሰል የምንለው ውስጥ ያለው አንዱ የስሜት ጉዳይ ነው። አሁን እንደ ሌላው ጊዜ ከሁኔታው ጋር የማይገናኘውን ስሜቶቻችንን ዝም ብለን ማውጣት የነበር ነው። ልጆች እያለ እንደዛ እናውጣ የነበር ነው። ሰዎች በማደጋችን ምክንያት ስሜቶቻችንን መመዘን፣ መለካት፣ መመጠን፣ የትኛው ቤት ስንገባ ሊደርስ ይችላል፣ የትኛው እንደዚህ አይነት ጉዳት ሊያመጣ ስለሚችል ስላልተሰማኝ ሳይሆን ያንን ስሜት በዚህ ሰዓት ባወጣው ሊያመጣ የሚችለውን ጉዳት ከመረዳት አንጻር የተወሰነ ጊዜ ማቀብ መቻልና ጊዜውን ጠብቆ በትክክለኛው መንገድ ማውጣት መቻል የሚጠይቅበት ጊዜ ይመጣል ማለት ነው። ይሄ ከእድሜ ጋር ሊመጣ ይችላል፣ ግን ብቻ አይደለም። እድሜ ስለጨመረ ሰው የግድ በቃ ልክ እንደ ፕሪኮንዲሽን ወይም ደግሞ እንደ ቅድመ ሁኔታ እድሜው ሲጨምር በቃ ሁሉም ሰው ኢሞሽናሊ ያድጋል ማለት አይደለም። ከትምህርትም ጋር ያለው ጉዳይ ይሄ ነው። ይሄ የግል ምልከታዬ ነው። ልክ እንደ ሀገርም እንደ ሌሎቹም ላሉ ጉዳዮች በነገራችን ላይ እድሜ መጨመርና የትምህርት መጨመር ጉዳይ በምንጠብቀው ልክ እኩል የስሜት ብስለት ስለማያመጣም ይመስለኛል አንዳንዶቹ ችግሮች ውስጥ የምንገባው። ስለዚህ እነዚህ ነገሮች መረዳት ያስፈልጋል። ቅድመ ሁኔታ አይደለም ማለት ነው። አንድ ሰው ስለተማረ ያን የተማረውን ነገር ሙሉ በሙሉ ለውጥ ያመጣል ማለት አይደለም። ዋናው ሀሳብ ቀድሞ መብሰል ይቻላል የሚለውን መልእክት ነው እኔም እንድናስበው የምፈልገው። እድሜም የራሱ አስተዋጽኦ አለው፣ ግን ደግሞ ከሰራን ከተለማመድን ደግሞ ከእድሜያችን ተቀድሞ መብሰል ይቻላል የሚለው ነው። እድሜም ደግሞ ሄዶ አለመብሰል የሚባለው ሊኖር ይችላል የሚለው መረዳት ነው አንደኛው። ሁለተኛው የተነሳው ሀሳብ ከዚህ ስሜትን የኢሞሽናል ኢንተለጀንስ ስሜት ብስለትን ከማምጣት አንጻር መለማመድ ይቻላል ወይ? በደንብ መለማመድ የምንችለው ክህሎት ነው። እንዴት የሚለው ማለት ነው። አንደኛው ነገር ለምሳሌ ግለሰብ ደረጃ ላይ ያሉ ጉዳዮች ላይ መጀመሪያ በጣም ንቀን ትተናቸው የምንሄዳቸውን ስሜቶች መጠየቅ መጀመር ነው። ለምሳሌ አንዳንድ ሰዎች በጣም ተናድጃለሁ ይላሉ። ምን ማለት ነው ግን? ምንድን ነበር ያናደደ? በጣም ተናድጃለሁ ማለትና ተናድጃለሁ የሚባለው መካከል ያለው ለውጥ ምንድን ነው ብሎ አንዳንድ ጊዜ ሰዎች ቁጭ ብለው ራሳቸውን ሲያስቡ እንዴ ለምን የተናደድኩት ብለው የሚጠይቁበት ጊዜ፣ ወይም ደግሞ ለካ በጣም ተናድጃለሁ ብለው ራሳቸውን ይረዳሉ። ችግሩ ምንድን ነው መሰለሽ? አሁን የስሜት ብስለት የሌላቸው ሰዎች ንዴቱ ወጥቶ ሌሎች ሰዎች ላይ ጉዳት ካደረሰ በኋላ ሪአክሽን የምንለው ድርጊቱ ተፈጽሞ ምላሹ ደርሶ የድርጊቱ የምላሹ ምላሽ ላይ ፊድባኩ ላይ ሪአክሽኑ አክሽኑ ላይ ሳይሆን ሪአክሽኑ ላይ ነው። መናደድ እንዳልነበረብን እናውቃለን። የተናደድኩት ቤቴ ነው። ቅድም ያነሳሁት ምሳሌ ላይ ቤቴ የተናደድኩት ጉዳይ ተማሪዎቼ ላይ፣ ስራም አብሬያቸው የምሰራው ጓደኞቼ ላይ፣ መስሪያ ቤቴ ላይ፣ የማክማቸው ሰዎች ላይ መጥቶ መውጣት እንደሌለበት አውቃለሁ። የምረዳው ግን መቼ ነው?
ሰልፍ አዌርነሳችን በጣም ያነሰ ስለሆነ እንዴ ምን ሆነሃል ዛሬ እኮ ተናደሃል ሲሉን ነው መመለስ የምንጀምረው። ይሄ የስሜት ብስለት ማጣት ነው። ስለዚህ ይሄንን ለመለማመድ መጀመሪያ ስሜታችን የሚመጣበት ሰዓት ላይ ስሜቱ መኖሩን አክኖሌጅ ማድረግ መረዳት፣ ከዛ ተገቢው ቦታ ነው ወይ ይሄንን እዚህ ቦታ ላይ ነው ወይ የማወጣው ሚለውን ማወቅ መጀመር ነው እንደ ግለሰብ የምንችላቸው ነገሮች። እንደ ማህበረሰብ ሌቭል ላይ ያልናቸው ደግሞ ሶሻል ሌቭል ላይ ደግሞ ያልናቸው ጉዳዮች አሉ። የሰዎች ሁኔታ ለመረዳት ከራስ አጥር ውስጥ መውጣት ይጠይቃል። ሁሌ እኔ ማየት ከምፈልግበት መስመር ማይ ከሆነ እኔ የሚታየኝ ብቻ ነው ትክክል የሚመስለኝ። የሰዎችን አቅጣጫ ለመረዳት አንዳንዴ አቅጣጫ መቀየር ያስፈልጋል። ጥሩ ምሳሌ የሚሆነው በገጠር አንድ ሰው ሚስት የምትሆነውን ሰው ሲያጭ በአብዛኛው የገጠር ቦታ ቀድሞ መጀመሪያ የሚያሳየው ለጓደኛው ነው፣ ሚዜ እንዲሆን ለሚያስበው ጓደኛው ነው እና ሲያሳየው የሚታየው ጓደኛው ይሄ ያሳየው ጓደኛው የሚታየው በዚህኛው በግማሽ በኩል ያለው ፊቷ ነው የሚታየው። ያጫት ሰው ደግሞ ከቆመበት ቦታ ደግሞ የሚታየው ይሄ ሙሉ ፊቷ ከፊት ለፊት ያለው ነውና በዚህ በኩል ሲያዩ ይቺ እንኳን ብዙ አታምርም እንዴት ይቺን ታስባለህ አለው። የለም እኔ ቆምኩበት ቦታ ላይ ቆምና እያት አለውና እሱ ከቆመበት ቦታ ላይ ሆኖ እንዴ አንተ ይቺን ቆንጆ የታገኛት ይቺን እንደምታገባው ምናምን አለው። አንዳንዴ እኛ ካለንበት ቦታ ብቻ የምናይ ከሆነ የሚታየን ወይ ግማሽ ነው ወይ በደንብ አይገባ ነው። አንዳንዴ ሰዎች ያሉበት ቦታ ላይ ቆሞ ቦታ ቀይሮ ማየት ይጠይቃል ማለት ነው። ስለዚህ እሱ መለማመድ መቻል አለብን። በፖለቲካ ንግግሮቻችን፣ በድርጊቶቻችን፣ በእነዚህ ሁሉ ጉዳዮቻችን ውስጥ በዕለት ተዕለት እንቅስቃሴዎቻችን ውስጥ እያንዳንዱ ጉዳይ ውስጥ አንዳንዴ ከሌሎቹ በኩል ያለው ምንድነው የሚለውን ለመረዳት መሞከር ነው በትንሹ መጀመር። ሌላኛው በጣም ቀላል የሚመስሉ ስሜት ቀላል በሚሆን ነገር የሚጫር ስለሆነ ማለት ነውና ቀላል የሚመስሉ እየዘለልናቸው ምን ሄድ እየተውናቸው ምን ሄድ ነገሮች ግን አሉን በዕለት ተዕለት እንቅስቃሴ። ለምሳሌ ይቅርታ ማለት እንረሳለን። እንደ ግለሰብም እንደ ተቋምም እንደ ሀገርም የሆነ ነገር ይፈጠርና የግድ እኮ ማስተባበል አይጠበቅብንም፣ ወይም ደግሞ የግድ በቃ እንዲህ ስለሆነ ነው በዚህ ወጥቶ ምናምን ብሎ ማስረጃ ማምጣት አይጠበቅበትም። አንዳንዴ ቀላል ነው። ይቅርታ ተሳስተን ነበር ብሎ ወይም ደግሞ ጠፍቶ ነበር እንዲህ ስላሰብነው ነው ብሎ ማሰብ እንደ ግለሰብ ቅድም እንዳልኩት እንደ ተቋምም እንደ ሀገር እንዲህ ነገሮችን ማሰብ ትክክል ነው። እንደዚህ ቀላል የሚመስሉ ነገሮች ከሌሎች ሰዎች ያሉትን ስሜቶች ለመረዳትና ሌሎች ሰዎች ላይ ያደረስነውን ነገር በተወሰነ መልኩ ለመቅረፍ ያግዛሉ። ስለዚህ ቀላል የሚመስሉ ነገሮችን ማድረግ መጀመር ብንለማመድ የሚቻለው ነው። በተለይ ለወጣቶች ላለው ምንም ጥርጥር የለውም ቅድም ያነሳነው የእድሜ ጉዳይ ተመልሶ እንዲመጣ ያደርገዋል። ምክንያቱም ስሜት አይነት ከፍ እያለ እያየለ የሚመጣበት ቅድም እንዳልኩት የአካላዊ ሁኔታዎቹም የውስጣችን የሆርሞናል ያስተሳሰብ ምናምን ለውጦቹን በተለየ መንገድ ፈጣን እንድንሆን ቶሎ ፍጥን ያለ ምላሽ የምንሰጥ ሰዎች እንደሆነ ያደርጉናል ወጣትነት ጊዜ ላይ። ስለዚህ ወጣቶች በተለይ እነዚህ ነገሮች ግን ደግሞ በተቃራኒው ደግሞ ጥሩነቱ ምንድነው? መልካም ጎኑ ምንድነው? የወጣትነት ጊዜ ደግሞ አዳዲስ ነገሮችን ለመሞከርም ደግሞ ፍላጎቱም ችሎታውም ያለበት ጊዜ ነው። ልክ አካላዊ እንኳን ከሆነ ነገር ብናይ መተጣጠፍ ለ70 እና ለ80 ዓመት ሰው መተጣጠፍ አካላዊ ሆነው እንኳን ቀላል አይደለም። የስሜት መተጣጠፍ እንደዛ ነው። የአስተሳሰብ መተጣጠፍ እንደዛ ነው። ለወጣቶች ግን የአካላዊውም የስሜትም የአስተሳሰቡም መቃናት ያለበትን ለማቃናት ማጠፍ ያለበትን ለማጠፍ የሚቻልበት ጊዜ ነው። ስለዚህ በተለይ ደግሞ ወጣቶች በደንብ መለማመድ የሚችሉት ነው። እድል አለ ለመማር እንደውም በወጣትነት እድሜ። በጣም ጥሩ። አሁን ብዙ ጊዜ ስለ ስሜት ስናነሳ አንጎል ይሄ እውቀት ከምክንያት ጋር የሚገናኘውን የአንጎላችን እንደማንጠቀም ይነገራል አይደል? ስሜት አንዳንድ ጊዜ ልክ ነው ልክ አይደለም ሳይለን በተግባር በአክሽን ሊገለጽ ይችላል ስሜት። ግን የእውቀትስ ሚና ምንድን ነው? ስሜት ላይ ማወቅ በኮግኒቲቭ ይሄ በአእምሮ በእውቀት ከፍ ማለት እንደው ለስሜት ብስለት አስተዋጽኦ አለው? ምንድን ነው ግንኙነታቸው? ምን አይነት ግንኙነት ነው ያላቸው ሁለቱ? በጣም ትክክለኛ ሀሳብ ነው። በፊት ቅድም ያልኩትም አንዱ እሱ ነው። በፊት ነጣጥለን ነበር የምንመለከተው። እውቀት ራሱን የቻለ ስሜት ራሱን የቻለ ድርጊታችን ራሱን የቻለ አድርገን ነበር የምንረዳው። አሁን እንደሱ አይደለም። የሚነጠሉ አይደሉም፣ አብረው ነው የሚመጡት። አንድ ሰው እውቀት አለው በሆነ ጉዳይ ላይ የምንለው ስለሆነ ነገር መረዳት አለው የምንለው ነገር በድርጊቱ ስሜት ምላቸውም ውስጥ የሚታይ ነው። በተለይ ደግሞ ቅድም ያልነው ኢሞሽን የምንለው ነገር ሲመጣና ሲታይ ዝም ብሎ የሚመጣ በስሜት ብቻ የሚመጣ አይደለም። ራሱ ስሜት ማለት የአካል የአስተሳሰብና የድርጊት ለውጥ የሚያመጣ ነው። ስለዚህ እንዳውም እውቀት መረዳትና የምንላቸው ነገሮች እዚህ ውስጥ የሚታዩ ናቸው። መገለጫዎቹ እነዚህ ናቸው። አንድ ሰው የሆነ ነገር ተምሬያለሁ ካለ ተምሬያለሁ ያለውን ነገር በድርጊት ሲሰራው ለውጡ መታየት አለበት። በሚያደርገው ድርጊት ውስጥ መማሩን የምናውቀው
ከዚህ በፊት ሲሰራበት ወይም ደግሞ ሲያደርግበት ከነበረው መንገድ በመማሩ ምክንያት የመጣውን ለውጥ ስናይ ነው የሚለካ ለውጥ ይፈልጋል ማለት ነው። ተምሬያለሁ የሚለው ሰው ያንን በድርጊት ብቻ ደግሞ አይደለም ያሳየን። አስተሳሰቡንም የምናየው ተከፍቶ አይታይም። አስተሳሰብ አንጎል ተከፍቶ አይታይም። አስተሳሰቡ በንግግር ውስጥ፣ አስተሳሰቡ ለነገሮች ባለው ምላሽ ውስጥ፣ አስተሳሰቡ ለነገሮች በሚሰጠው ቦታ ውስጥ፣ አስተሳሰቡ ነገሮችን በሚረዳበት ውስጥ አይደለም የሚታይ። ይሄ ሁሉ ስሜት አለው። ለምሳሌ አንድ ቀዶ ጥገና ሐኪም ለሆነ ሰው የሆነ የሰውነት ክፍል ሲከፍት የሚያገኛቸው ነገሮች ያውቀዋል። ስራው እሱ ስለሆነ ሲከፍት የሰው ልብ በማየቱ ሊደነቅ አይገባው አይችልም። ምንም ስለ ቀዶ ሕክምና ምንም እውቀት የሌለው አንድ ሰውን ግን ይዘሽው ብትሄጂና ሲከፈት በይ ልብ እንደዚህ ነው እንዴ ይላል። በሁለቱ ሰዎች መካከል ስሜቶቻቸው ላይ ነው አይደል መማራቸውና ለመማራቸው ለውጥ የሚያመጣው በሁለቱ ሰዎች መካከል በዚህ ነው መገለጫው። ስለዚህ ከስሜት ውጭ አይደለም፣ ይሄ ተነጣጥለው የሚታዩ አይደለም። ለረጅም ጊዜ ምን ብለን እናስብ ነበር? ስሜታዊ የሆንን ነው ምናምን የሚለውን አሉታዊ ከሆነ ነገር ጋር ብቻ ማያያዝ ይመስለን ነበር። አሉታዊ አይደለም። ስሜት አሉታዊ ስለሆነ አይደለም። ስሜቶቻችን ድርጊታችንና አስተሳሰባችን ላይ አስተዋጽኦ ስላላቸው መቆጣጠር ካልቻልን በስሜታችን ያየለ ይሆንና ስላልተቆጣጠር ነው ምላሹን ስለማናቀው ደርሶ ጉዳት አድርሶ የሆነ ነገር ፈጥሮ የሱ የፈጠረው ጉዳት ምላሽ ላይ ነው የምንነቃው እንጂ ምላሽ ስንሰጥ አይደለም መጀመሪያ ነው። ለዚህ ነው ቀድሞ ኢሞሽናል ኢንተለጀንስ ያስፈልገውና ተነጣጥሎ የሚታዩ ጉዳዮች አይደል። ስሜት ውስጥም ሀሳብ አለ በራሱ የሚባለውም ለዛ ነው። በትክክል በጣም ጥሩ ሄኖክ፣ በጣም እናመሰግናለን። ጥሩ ሀሳብ ነው ያካፈልከን። ተሳታፊዎቻችን እናንተም አብራችሁን ስለቆያችሁ በጣም ነው የምናመሰግነው። ተመልካቾቻችን እናንተም በያላችሁበት ስለተከታተላችሁን በጣም እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩን።